አንድ ጉንዳን በ$220 የሚሸጥበት ዓለም አቀፍ ጥቁር ገበያ። ሶማሊያውያን በጉንዳን ሱስ መጠመዳቸው እንዳሳሰበው የአገሪቱ ፖሊስ ገልጿል። ውድና የተከበራችሁ የቻናሌ ቤተሰቦች በዚህ ቪዲዮ ጉንዳንን የተመለከተ እጅግ በጣም አስደናቂ የትም ያልተሰማ አስገራሚ ዜናና ዘገባ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። አንድ ጉንዳን በ$120 የሚሸጥበት ዓለም አቀፍ ጥቁር ገበያ እንዳለ ቢቢሲ አስነብቧል። ጉንዳኖች በኬንያ ዋነኛ መነጋገሪያ ከሆኑ ሰነባበተ። በዝናባማ ወቅት እንደ ጊልጊል ባሉ የአገሪቱ አካባቢዎች ጉንዳኖች አብዝተው ይንቀሳቀሳሉ። በሺዎች የሚቆጠሩ የጉንዳን ጉብታዎች ወይም አንት ሂልስ መመልከትም የተለመደ ነው። ጊልጊል አርሶ አደሮች የሚበዙበት የሪፍት ቫሊ አካባቢ ነው። የሕገ ወጥ ጉንዳን ዝውውር ማዕከል ሆኗል። ወንዶቹ ጉንዳኖች አነስተኛ ክንፍ ሰውነታቸው ላይ ይታያል። ሴቶች ጉንዳኖች እንቁላል የሚፈለፍሉበት ወቅት ነው። በዚህ ወቅት ንግሥት ጉንዳኖችን የሚያድኑ ሕገ ወጥ አዘዋዋሪዎች ይሰማራሉ። ሕገ ወጥ የጉንዳኖች ሽያጭ ዓለም አቀፍ ሰንሰለት አለው። በንግሥት የሚመሩት ጉንዳኖች ሥራ የሚያከናውኑበትና ኑሮ የሚገፉበት ማኅበራዊ መዋቅር አንት ኮሎኒ አላቸው። ይህንን ተፈጥሯዊ ትዕይንት መመልከት የሚሹ ሰዎች በሕገ ወጥ ገበያ ጉንዳኖችን ይሸምታሉ። ጉንዳኖቹ ከተያዙ በኋላ በጠርሙስ ማስቀመጫ ውስጥ እንዲቆዩ ይደረጋል። በጠርሙሱ ሳሉ ማኅበራዊ መዋቅራቸውን ሲገነቡም ይታያል። አፍሪካ የሚኖሩ ግዙፍ የጉንዳን ንግሥቶች ቀይ ቀለም አላቸው። በዓለም አቀፍ ገበያ በስፋት ተፈላጊ ከሆኑት መካከል ይጠቀሳሉ። በጥቁር ገበያ አንድ ንግሥት ጉንዳን እስከ $220 ይሸጣል። አንድ እንቁላል የምትጥል ንግሥት መላውን የጉንዳን ማኅበራዊ መዋቅር መገንባት ትችላለች። በአንድ ወቅት የጉንዳን ሽያጭ ደላላ የነበረ ግለሰብ ሕገ ወጥ መሆኑን አላወቅኩም ነበር ሲል ለቢቢሲ ተናግሯል። የውጭ አገር ገዢዎችን ከአገር ውስጥ ጉንዳን አዳኞች ጋር ያገናኝ ነበር። በምስራቅ አፍሪካ ብቻ የሚገኙት የጉንዳን አይነቶች ሜሶር ሴፋሎቲስ በተለየ የሚታወቁት ጥራጥሬ በመሰብሰብ ነው። የጉንዳን ሰብሳቢዎችን ትኩረትም የሳቡት ለዚህ ነው። ቢቢሲ ያነጋገረው የቀድሞ ደላላ አንድ የውጭ ዜጋ ንግሥት ጉንዳኖችን በከፍተኛ ዋጋ እየገዛ መሆኑን ነገረኝ። እዚህ አካባቢ ደግሞ በቀላሉ ይገኛሉ ብሏል። ጠዋት ላይ የጉንዳኖቹን ጉብታ ማግኘት እንደሚቻል ይናገራል። የውጭ አገራት ዜጎች ቦታው ድረስ ጉንዳኖቹን አይሰበስቡም። ከተማ አቅራቢያ ሆነው ሆቴል በመከራየት ጉንዳኖቹ እስከሚያመጡላቸው ይጠብቃሉ። መኪና ውስጥ ሆነው ይጠብቃሉ። ጉንዳኖቹን በትንሽዬ ቱቦ ውስጥ አድርገን እንወስድላቸዋለን። አንዳንዴም ጉንዳኖቹን የምናስቀምጥበት የመርፌ ስሪንጅ ይሰጡናል ይላል የቀድሞው ደላላ። ባለፈው ዓመት ጊልጊል አቅራቢያ በሚገኘው ናይቫቫ ከተማ አካባቢ 5000 ንግሥት ጉንዳኖች በአንድ ሆቴል ክፍል ተገኝተዋል። ሕገወጥ የጉንዳኖች ዝውውር ምን ያህል ስር የሰደደ እንደሆነ የታወቀውም በዚህ አጋጣሚ ነበር። የኬንያ የዱር እንስሳት ጥበቃ እንዳለው ተጠርጣሪዎቹ የቤልጅየም፣ የቪየትናምና የኬንያ ዜጎች ናቸው። የመርፌ ስሪንጅን በእርጥብ ጥጥ ይሞሉና ጉንዳኖቹን በውስጡ ይከታሉ። ይሄ ዘዴ ጉንዳኖቹ እስከ 2 ወር በሕይወት እንዲቆዩ ይረዳል። ጉንዳኖቹ ወደ አውሮፓና እስያ ተወስደው ሊሸጡ ነበር። ሕገወጥ የጉንዳኖች ዝውውር ሳይንቲስቶችን እና ባለሥልጣናትንም አስደንግጧል። በምስራቅ አፍሪካ እንደ ዝሆን እና አውራሪስ ያሉ እንስሳት ለሕገወጥ ግብይት ተጋላጭ ናቸው። የጉንዳኖች ሽያጭ ግን ያልተጠበቀ ሆኗል። ዩናይትድ ኪንግደም የሚገኘው አንትስ አር አስ መደብር እንደሚለው የአፍሪካ ጉንዳኖች በከፍተኛ መጠን ይፈለጋሉ። ንግሥት ጉንዳኖችን ማግኘት ቀላል ስላልሆነ ብዙውን ጊዜ በቶሎ ከገበያ ያልቃሉ። መደብሩ የአፍሪካ ጉንዳኖች ብዙዎች የሚፈልጓቸው ናቸው ይላል። የሥነ ሕይወት አጥኚ ዲኖ ማርቲንስ ሥራዬ ነፍሳትን ማጥናት ቢሆንም የጉንዳኖች ሽያጭ አስደንቆኛል ይላል። በኬንያ ወደ 600 የሚጠጉ የጉንዳን አይነቶች እንዳሉ ባለሙያው ይናገራል። በጥቁር ገበያ እየተሸጡ ያሉት ንግሥት ጉንዳኖች እስከ 25 ሚሜ ይረዝማሉ። አንድ ንግሥት ሙሉ ሕይወቷን እንቁላል ትፈለፍላለች። በጣም አስደናቂ የጉንዳን አይነት ናቸው። ትላልቅ ጉንዳኖችን ቡድን ይገነባሉ። አስገራሚ ባህሪ ያሳያሉ። ሰዎች ስለማይተናኮሉ አብሮ መኖር ይቻላል ሲል ዲኖ ያስረዳል። ንግሥት ጉንዳኖች ከብዙ ወንድ ጉንዳኖች ጋር ግንኙነት ይፈጽማሉ።
ከዚያ በኋላ ወንዶቹ ስራቸውን ይጨርሳሉ፣ ወይ ይሞታሉ አሊያም ይበላሉ ይላል ባለሙያው። ንግስቷ ጉንዳን ከዚያ በኋላ እንቁላሎች ፈልፍላ ግዛቷን ታስፋፋለች። ግዛቱን የሚጠብቁትና ስራ የሚያከናውኑት ሴት ጉንዳኖች ናቸው። ሴቶቹ ጉንዳኖች እስከ 100 ሺዎች ይደርሳሉ። ጎጇቸው እስከ 50 ወይም 70 ዓመታት ይኖራል። ናይሮቢ አቅራቢያ 40 ዓመት ያስቆጠሩ ጎጆዎችን እጎበኛለሁ ሲል ባለሙያው ያስረዳል። ንግሥት ጉንዳን ከሞተች ግዛቷ ይፈርሳል። ሰራተኞቹም ሌላ የሚኖሩበት ግዛት ይፈልጋሉ። ጉንዳኖች ሰብላቸውን የሚወሩባቸው ኬንያውያን አርሶ አደሮች የጉንዳን ግዛቶችን ያወድማሉ። በጎጆው ውስጥ ተደብቃ የምትኖረውን ንግሥት ጉንዳንም ፈልገው ያጠፋሉ። ጉንዳኖች ጎጇቸው ሲነቀነቅ ለማምለጥ ሲሞክሩ መያዝ እንደሚቻል የቀድሞው የጉንዳን ደላላ ለቢቢሲ ገልጿል። ሰዎች መታሰራቸውን ዜና ላይ ስመለከት ስራውን አቆምኩ ይላል። በጉንዳን ዝውውር የተከሰሱት ሰዎች ካሳ እንዲከፍሉና 12 ወራት እንዲታሰሩ ተፈርዶባቸዋል። $7700 ካሳ እንደሚከፍሉ ተገልጿል። ከጉዳዩ ጋር ግንኙነት ያላቸው የውጭ ሀገራት ዜጎች ከኬንያ እንደወጡም ተደርጓል። የጉንዳን ዝውውሩ ዋነኛ አቀነባባሪ የነበረ ቻይናዊ ከኬንያ በሌላ ፓስፖርት አምልጦ ነበር። ከሰሞኑ ግን 2000 ንግሥት ጉንዳኖች በጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ በኩል ይዞ ለመውጣት ሲሞክር በቁጥጥር ስር ውሏል። ቻይና ላይ በማተኮር ስለ ጉንዳን ንግድ በአውሮፓውያኑ 2023 ጥናት በሰራው ቡድን ውስጥ የሚገኘው ዤን ያንግ ዋንግ የጉንዳኖች መሸጥ ብዝሃ ሕይወቱን ያላለዋል ይላል። በሺንሹን ዩኒቨርሲቲ መምህር የሆነው ባለሙያው እንደሚለው ጉንዳኖች በመስታወት ሳጥን ውስጥ ተቀምጠው እንዲኖሩ ይደረጋል። ስራቸውን ሲያከናውኑ ለማየት የሚያስችል ነው። ጉድጓድ ሲቆፍሩ፣ ድልድይ ሲሰሩ፣ ምግብ ሲሰበስቡና ንግስታቸውን ሲጠብቁ ይታያሉ። ስለ ጉንዳኖች ባህሪና አኗኗር ለማወቅ እንዲሁም ለማጥናት ጥሩ መንገድ ነው ሲል ያብራራል። ሆኖም ግን እንስሳቱን በዚህ መንገድ ማኖር ጎጂ እንደሆነ በጥናታቸው ደርሰውበታል። በቻይና በ6 ወራት ውስጥ ከ58,000 በላይ የጉንዳን ቡድኖች ለገበያ ቀርበዋል። ከነዚህ ጉንዳኖች 1/4ኛው ዝርያቸው በቻይና የማይገኙ ናቸው። ጉንዳኖችን ወደ ቻይና ማስገባት ሕገ ወጥ ነው። ጉንዳኖችን የሚጎዳው ንግድ ከቀጠለ ከመኖሪያ ቦታቸው እየሸሹ ደን ውስጥ መኖር ይጀምራሉ ይላል ዤን ያንግ። የምስራቅ አፍሪካ ንግሥት ጉንዳኖች በቻይና በዋነኝነት ይሸጣሉ። እነዚህ ጉንዳኖች ከተለያዩ እጽዋት ዝርያዎችን በመሰብሰብ በዓለም ቁጥር 1 የጉንዳን ዝርያ ናቸው። በዚህ ምክንያትም በምስራቃዊ የቻይና የሰብል ግብርና ላይ ጫና እንደሚያሳድሩ ያስረዳል። በኬንያ የአካባቢ ጥበቃ ላይም ጫና ያሳድራል። ዝርያ የሚሰበስቡ ጥቃቅን ነፍሳት ብዝሃ ሕይወትን ያስጠብቃሉ፣ የሳርና የሌሎች እጽዋት ዝርያዎችን ይበትናሉ። ጉንዳኖቹን መሸጥ ይሄን ያዛባል ሲል የሥነ ሕይወት ተመራማሪው ዲኖ ያስረዳል። በኬንያ የዱር እንስሳት ጥበቃና ጥናት ተቋም ከፍተኛ ተመራማሪ የሆነው ሙኮኒ ዋታይ ንግሥት ጉንዳኖችን ከግዛታቸው ማስወጣት ብዝሃ ሕይወቱን ያዛባል ይላል። ልዩ ፍቃድ ያላቸው ሰዎች ዓለም አቀፍ ስምምነትን ተከትለው ከኬንያ ጉንዳኖች መሰብሰብ ይችላሉ። ይህም ጉንዳኖቹ ለሚገኙበት አካባቢ ማህበረሰብ ትርፍ ማጋራትን መሰረት ያደረገ አሰራር ነው። የኬንያ የዱር እንስሳት ጥበቃ እንደሚለው ግን እስካሁን ድረስ ስምምነቱ አልተተገበረም። ምን ያህል ጉንዳኖች እንደተሰበሰቡና የት እንደሄዱ ግልጽ መረጃ ለመገኘቱ አንደኛው ምክንያት ነው። አደጋ የተጋረጠባቸውን እንስሳት በሚጠብቀው ዓለም አቀፍ ስምምነት መሰረት ጉንዳኖች ከለላ እንዲያገኙ የተፈጥሮ ሀብት ተሟጋቾች እየጠየቁ ነው። የዓለም አቀፍ የንግድ ስምምነት አጥኚ ሰርጊዮ ሄንሪኬስ በዚህ የጥበቃ ዝርዝር ውስጥ የተካተተ አንድም የጉንዳን ዝርያ የለም ይላል። ዓለም አቀፍ ስምምነት ከሌለ የጉንዳኖቹን ዝውውርና ሽያጭ መቆጣጠር አይቻልም። የኬንያ የዱር ጥበቃ በአውሮፕላን ማረፊያዎች ውስጥ የተሻለ ፍተሻ የሚደረግበት መንገድ ተዘርግቶ የጉንዳን ዝውውርን ለመቆጣጠር እንዲቻል ይፈልጋል። የሥነ ሕይወት ባለሙያው እንደሚናገረው በሕገወጥ መንገድ ከሚዘዋወሩ ጉንዳኖች መካከል በቁጥጥር ስር የሚውሉት ውስን ቁጥር ያላቸው ናቸው። አሁን ማንም ሰው ትክክለኛውን ቁጥር መገመት አይችልም ይላል። ጋዜጠኛ ቻርልስ ኦንያንጎ አቦ በበኩሉ ኬንያ ከዓለም አቀፍ ገበያ የምታገኘውን ትርፍ ማሰብ አለባት ሲል ይከራከራል። ጉንዳኖች እንደ ወርቅ ወይም እንደ አልማዝ አያልቁም፣ የሥነ ሕይወት ሀብት ናቸው። ጉንዳኖችን ማራባት ይችላል። በአንድ ቀን በሺዎች የሚቆጠሩ ጉንዳኖች ይራባሉ ወይም ይዋለዳሉ። ጉንዳኖችን እንደ ተሰረቀ ቅርስ መውሰድ የለብንም ይላል።
የኬንያ ምክር ቤት ጉንዳኖችን ጨምሮ የዱር እንስሳት በዓለም አቀፍ ገበያ የሚቀርቡበትን ፖሊሲ ባለፈው ዓመት አጽድቋል። ጉንዳኖችን በተገቢው መንገድ በመነገድ ገቢ ለማግኘት ያለመ ሲሆን ማህበረሰብንም በገንዘብ ተጠቃሚ ያደርጋል ተብሏል። ቁጥጥር የሚደረግበት የጉንዳን ንግድ በጊልጊል ለውጥ ማምጣት ይችል ይሆናል። በከፍተኛ ገንዘብ የሚሸጡ ንግሥት ጉንዳኖችን በአትክልትና ፍራፍሬ አካባቢ ማራባት አንደኛው መንገድ ነው። ውድ የቻናሌ ተከታታዮች፣ ከዚሁ ከጉንዳኖች ጉዳይ ሳንወጣ ሶማሊያ ውስጥ በጉንዳን ሱስ መጠመዳቸው እንዳሳሰበው የአገሪቱ ፖሊስ መግለጹ ይገኝበታል። የሶማሊያ ፖሊስ በርካታ ሰዎች እንደ እጽ እየተጠቀሙበት ነው ያለውን በአገሪቱ ያለ አንድ የጉንዳን ዝርያን አደንዛዥ እጽ ነው ሲል በመለየት አስጠንቅቋል። ይህ በሳይንሳዊ ስሙ ታፒኖማ ሴሲሌ የተባለው ሽታ ያለው የጉንዳን አይነት በአገሪቱ በበርካታ መኖሪያዎች አካባቢ የሚገኝ ሲሆን ፎርሚክ የተባለ አሲድን የሚያመነጭ ነው። የሶማሊያ ፖሊስ እንደደረሰበት ሰዎች ይህንን የጉንዳን አይነት ሰብስበው በመቀቀል የሚወጣውን እንፋሎት እየታጠኑ እንደ አደንዛዥ እጾች የሚፈጥሩት አይነት ለየት ያለ ስሜት ለማግኘት እንደሚሞክሩ ገልጿል። በዚህም ሳቢያ ፖሊስ ይህንን ጉንዳኖችን በመጠቀም የተለየ የስካር ወይም የመመርቀን ስሜትን ለማግኘት የሚፈጸመውን ድርጊት አደንዛዥ እጽ እንደመጠቀም እንደሚቆጥረው አመልክቷል። ይህ ከጉንዳኖቹ የሚመነጨው ፎርሚክ የተባለው አሲድ አደገኛ መሆኑን የጤና ባለሙያዎች ይናገራሉ። ለዚህ አሲድ መጋለጥ ብዥ የማለት ስሜት፣ ማቅለሽለሽና ማስመለስን ከማስከተሉም በተጨማሪ በአካል ላይ ጉዳትን ሊያደርስ ይችላል። ስለዚህም ሰዎች ለዚህ አሲድ እንዳይጋለጡ ዶክተሮች ይመክራሉ። ከፍተኛ መጠን ያላቸውን እነዚህን የጉንዳን ዝርያዎች የበሉ ወፎች ስካርን የመሰለ የተለየ ባህሪ እንደታየባቸው በተደጋጋሚ ሲነገር ቆይቷል። አንድ የሶማሊያ የደህንነት መኮንን ሶማሊ ኬብል ለተባለ የቴሌቪዥን ጣቢያ እንደተናገሩት ሰዎችም ተመሳሳይ ስሜት ለማግኘት ሲሉ ነፍሳቱን በተለየ መንገድ እየተጠቀሙ ነው ብለዋል። ጉንዳኖቹን ሰብስበው ክዳን ባለው ድስት ውስጥ በማድረግ ውሃው ለተወሰነ ጊዜ እንዲፈላ ካደረጉ በኋላ ሰዎች በድስቱ ዙሪያ ተሰብስበው እንፋሎቱን ይታጠኑታል። ከዚያ በኋላ የተለየ ስሜት ውስጥ ይገባሉ ሲል የፖሊስ መኮንኑ ለቴሌቪዥን ጣቢያው ገልጿል። በዚህም አደንዛዥ እጾች በሚጠቀሙ ሰዎች ላይ የሚፈጠረው አይነት ስሜት ውስጥ እንደሚገቡ አስረድተዋል። ጨምረውም በርካታ ሰዎች ነፍሳቱን ከያሉበት እየሰበሰቡ በዚህ ሁኔታ እየተጠቀሙባቸው በመሆኑ የጉንዳን እጥረት መከሰቱን ገልጸዋል። ፖሊስ ይህንን የጉንዳን አይነት ቁጥጥር ከሚደረግባቸው የአደንዛዥ እጽ አይነቶች ዝርዝር ውስጥ ለማስገባት መገደዱም ተነግሯል። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ እስቲ ቸር ያሰማን።